ለቁ የኢትዮጵያ ህዳሴ ግድብ ከ13 ዓመት እልህ አስጨራሽ ጉዞ በኋላ ይህን የመሰለ ሰው ሰራሽ ሐይቅ ተፈጥሯል። በሰው ሰራሽ ሐይቁ ላይ የሀገርን ኢኮኖሚ የሚያነቃቃ ለአካባቢው ማህበረሰብ ለሀገርም ትልቅ የሥራ ዕድል ሊፈጥር የሚችል በመጠኑም ገዘፍ ያለ በቁጥሩም በዛ ያለ አሳ እየተገኘ ነው። የአሳ ምርታችንን ተስፋ የሚሰጥ ነው። ሀገር እንደ ፀሐይ ደምቃ ያየንበት ተስፋን ያሰነቀ የህዳሴው ሙሌት በራሳችን መራብ በራሳችን ጀልባ ግድቡ እንድትገደበ አሳ በጣም አግኝተናል። በአጠቃላይ እንደ ክልል ወደ 10,000 ቶን በአመት የማምረት አቅም እንዳለን ጥናቶች ያሳያሉ። እንደምታዩት ይሄ አሳ አሁን እስከ 10 ኪሎ በላይ ምናምን ሊሆን የሚችል ነው። ስለዚህ የህዳሴ ግድብ ትሩፋት ነው ማለት ይቻላል። ባው ከምከላ ወይስኮ ዳሌታ ኡማ ያው እንደዛ ነው። አሳ እንበላ ማለት ነው። ወይስሞ ኢትዮጵያ ህዝብ እንኳን ተባበር እንኳን ጨከን እንኳን አብረን ቆም እንኳን ለሀገራችን ክብርና እድገት የሚገባው መስዋዕትነት ከፈል። ምክንያቱም ፍሬው ጣፋጭ ነው። መስዋዕትነት ከፍለን ገንዘብ አባክነን መጨረሻ ላይ ይሄን ነገር ማየት ባንችል ኖሮ ይሰራ ነበር። ነገር ግን ያ ሁሉ ጭቅጭቅ ያ ሁሉ መከራ መጨረሻ ላይ ልጆቻችን 62 ቢሊዮን ዶላር በላይ የሚገመት ውሃ ለማኖር ነው። ያን አሳካ ነው ዛሬ መጨረሻ ላይ በቂ የሚባል ኢነርጂ አፍሪካ ማምረት እንደምትችል ለማሳየት ነው። ያን አሳካ ነው ዛሬ